ጤና ይስጥልኝ እንዴት ዋላችሁ? ብዙ ዴታ ማኔጀር ያዘጋጀው ቢዝ ማኔጀር አፕ የተባለ የንግድ ስራ የሚያቀላጥፍ አፕሊኬሽን እናስተዋውቆት። ይህ አፕሊኬሽን ንግድ ስራ መረጃ ለማቀላጠፍ እና ለማዘመን ይረዳል። ይህ ቪዲዮ ለእርስዎ ንግድ እንዴት እንደሚጠቀሙበት ደግሞ እንዲያስቡት ይረዳዎታል። መተግበሪያውን በአማርኛ ወይም በእንግሊዝኛ ሊሰሩበት ይችላሉ። ለምሳሌ ባሳየዎት ይሄ ፋርማሲ ባለቤት እቃቸውን እንዲህ አድርገው ያዘጋጃሉ። ፔንኪለር አላቸው፣ ብለድ ፕሬሸር አላቸው፣ ብለድ ሹገር አላቸው፣ የአፍ፣ የጆሮ፣ የአይን የመሳሰሉትን እቃዎች አላቸው። ለእያንዳንዱ ደግሞ ግሩፕ ፓራስታሞል ለምሳሌ አላቸው። ለእያንዳንዱ እቃ 10 አላቸው እንበል። የሚሸጡበት ዋጋ ይሄውና እዚህ ጋር የተደረደረው ደግሞ የሚገዙበት ዋጋ እሳቸውም ደግሞ ሲገዙ በዚህ ዋጋ ነው የሚገዙት እንበል። ለሌሎች ለፍራፍሬ መሸጫዎች፣ ለምግብ ቤቶች፣ ለስቴሽነሪ እና ለፕሪንቲንግ ፕሬስ ለሌሎችም ያገለግል ይችላል። ዋናው ወደ እንትኑ ስንገባ ማሳየት እንፈልገው ይሄንን የሚመስል ነው። አፑ መተግበሪያው ይሄንን የሚመስል ነው። አሁን ሰይድ ፋርማሲ ስራቸውን እየሰሩ ነው። አንዳንድ እቃዎችን መመዝገብ ጀምረዋል። ዋናው እንግዲህ እቃ ሲመዘግቡ እነዚህን ነገሮች ማስተካከል አለባቸው። አይተም ግሩፕስ አለ፣ አይተም አለ፣ ስንት እንዳላቸው ስቶክ ሎት አለ፣ አቅራቢም ያስፈልጋል እና ታክስ ሬት መወሰን ያስፈልጋል። ጀምረዋል ኦልሬዲ ላሳየዎት። ብለድ ሹገር አስገብተዋል፣ ብለድ ፕሬሸር አስገብተዋል፣ ፔንኪለርም አስገብተዋል። እንደዚሁም ደግሞ እቃዎቹን ሜትፎርሚን አስገብተዋል፣ አምሎዶፊን አስገብተዋል፣ ፓራስታሞል አስገብተዋል። ዋጋቸውንም እንደዚሁ ደርድረዋል። አይተም ግሩፕ ላይ አድ አይተም ስንለው እንዲህ አይነት ክፍት ቦታ ያመጣልናል። ለምሳሌ የቀረው አሁን ማውዝ ዋሽ፣ ማውዝ ሄልዝ የሚል ከሆነ እዚህ ጋር እንትኑን ያስገቡና ሴቭ ሲሉት ሴቭ ያደርግልዎታል። እንግዲህ አይተም ደግሞ እንደገና ለማስገባት አይተም አድ አይተም ይባላል። የትኛውን አሁን የማውዙን ያላስገባ ነው። ግሩፑ ማውዝ ሄልዝ የሚለው ነው። ምንድን ነው ቢባል ለምሳሌ ኮልጌት ይሆናል። 125 ኤምኤል ዲስክሪፕሽን ሊያስፈልገው ይችላል። ዋጋው ስንት ነው? አንዱ እንግዲህ እዛ የነበረው 150 ብር የሚል ነበረ። አንድ መደርደሪያ ላይ ይኖራል። ስንት አላቸው? 10 አላቸው። 2 ሲቀር ማስጠንቀቂያ ስጠኝ ብለው ይነግሩታል። መግዣ ዋጋው የተገዛበት ያ 150 ብር የሚሸጠው እቃ 135 ብር ነው የተገዛው ብንል እዚህ ጋር ጥንቃቄ ያስፈልጋል። ቁጥሩ ከመግዣው እና መሸጫው ከተበላለጠ እንዳያሳስቱት ጥንቃቄ ያስፈልጋል። ረጋ ያለ ሰው ነው ማስገባት ያለበት መረጃውን። እንደዚህ ያደርጋሉ። አሁን ሰክሴስፉሊ ሴቭድ ሆኗል ማለት ነው። ታክስ እንግዲህ አስፈላጊ ነው። ብዙ ጊዜ ታክስ ለሚጠቀሙ ሰዎች፣ ሰርቪስ ቻርጅ ያላቸው ሰዎች ያስገባሉ። ከሌላቸው 0 ብለው ይጽፋሉ። ቫት የሚጠቀሙ ሰዎች 15% ብለው ይጽፋሉ። ከሌላቸው ደግሞ 0 ብለው ይጽፋሉ። መጻፉ ግን አለበት። ሌላ ታክስ እንግዲህ ለጊዜው የለም። ስቶክ ሎት አሁን ለምሳሌ እንደዚህ ያስገቡትን ያሳየውታል። ሌላ ተጨማሪ አድ ስቶክ ሎት ስንለው የኮልጌቱን ነው። ኮልጌቱ ካምፓኒው ማን ነው? ሰይድ ፋርማሲ ናቸው። ሎት ነምበር 1 በለው 10 አለ። ፐርቼዝ ፕራይስ 135 ብር ነው። መግዣው ነው። ይሄ መግዣው ነው። ኤክስፓይሪ ዴት መቼ ነው? ለምሳሌ ይሄ እንግዲህ ምናልባት ኤፕሪል ወይ ምናምን ሊሆን ይችላል። ኤፕሪል 30 ኤክስፓይሪ ያደርግ እንደሆነ እንደ እቃው አይነትና እንደ እውነተኛውን መረጃ ነው የምታስገቡት። ሴቭ አደርጋለሁ። እንግዲህ ሰፕላየር ያስፈልጋል። የግድ ስሙ መድኃኒት አቅራቢ የሚባል ሰው አለ። አድራሻቸው ምናምን አለ። ሱሌማን ምናምን የሚባሉ ይህንን አስተካክላችኋል። እንግዲህ እንደዚህ ተደርጓል። አሁን ወደ ዳሽቦርድ እንመለስና ያላቸውን እቃ ላሳዩት።
እሳቸው እንግዲህ ሜትፎርሚን አላቸው፣ ፓራስታሞል አላቸው፣ አምሎዶፒን አላቸው፣ ኮልጌት አላቸው። ሜትፎርሚን ለብለድ ሹገር ነው፣ ፓራስታሞል ፔንኪለር ነው፣ አምሎዶፒን ሌሎች እቃዎችም እንዲሁ እየጨመርን እንሄዳለን። ይሄም ኤክስፓየር ሊያደርግ የተቃረበ ነው ይለውታል። ማስጠንቀቂያ ነው እንግዲህ። ይሄም የተቃረበ ነው ይለውታል፣ ይሄም የተቃረበ ነው ይለውታል። ይሄኛው አሁን መጨረሻ ላይ ያስገባ ነው ግን ሄልዚ ነው ማለት አሁን ማርች ነው ያለ ነው። በኤፕሪል ስለሆነ ብዙም የሚያስፈራ ነገር የለውም፣ ግን ያሳውቆታል። እንዳልነው እንግዲህ በአማርኛ መጠቀም ይችላሉ። እያንዳንዱን ነገር በአማርኛ ይጽፍልዎታል፣ ያሳዩታል፣ ያርሙ ታሪክ የመሳሰለ ነገር ይሎታል። በእንግሊዝኛ እንደጀመርን ምናልባት ልንቀጥል እንችላለን። እንግዲህ እንደሚመቸው ይቀጥላሉ። ምንድነው የተሸጡ እቃዎች አሉ፣ ኦልሬዲ ሸጠዋል እና የተሸጡ እቃዎች አሉ። አንድ በክሬዲት ሸጠዋል፣ ገና የሚቀር ያልተከፈለ 600 ብር ያሳያል። ኦልሬዲ ደግሞ የሸጡት አለ። አሁን ባክቱ ዳሽቦርድ ብለን እንዴት አዲስ ሽያጭ እንደሚሸጥ ባሳየሁት፣ አዲስ ሽያጭ ለመሸጥ እቃውን መምረጥ ያስፈልጋል። ሰው ሲገባ ዝም ብሎ ዎኪን የሚባል ወይም ደራሽ ደንበኛ ሲመጡ እቃ ለመሸጥ የሚጠይቁት እቃ አለ። ለምሳሌ የማውዝስ ኮልጌት ሊፈልጉ ይችላሉ። ኮልጌት 125 አለ። እቃው ዋጋው ሲቀየር ሌላ እቃ አርጋችሁ ብትመዘግቡት ጥሩ ይሆናል። አንድ ነው የሚፈልጉት። እንግዲህ ይሄ ነው አንድ ተሽጧል፣ 150 ብር ነው። ሰርቪስ ቻርጅ የለውም። ቫት 22 ብር ከ50 ታስቦበታል። ግራንድ ቶታል 172 ብር ከ50 ሆኗል። እንዴት ነው የሚከፍሉት? በካሽ ነው የሚከፍሉት እንበል። አናቃቸውም፣ ስማቸው አያስፈልገንም። የሚከፍሉ ከሆነ ወዲያው ምን መዘገበው ነገር አያስፈልግም ይሆናል። ይሄውና እንግዲህ አንድ ኮልጌት ተሽጧል በ150 ብር ካሽ ነው። 172 ብር ከ50 ከነ እንትኑ ቫቱ። ይሄው እንደዚህ ያሳያል። ይሄው ደረሰኝ እንደዚህ አድርገን እንሰጣቸዋለን ማለት ነው። ፕሪንት ይደረጋል። ምናልባት ተመልሰው እቃውንም የመልሱ ከሆነ ወደ ሁኔታው ልንመለስ እንችላለን። ይሄ በዛሬው ቀን የተሸጠ ነው። ይሄ በዛሬው ቀን የተሸጠ ነው። በካሽ ነው የተገዛው። እንግዲህ እንዲህ ነው። አሁን ፒኦስ ለማዘዝ መድኃኒት አቅራቢ ያሉ አምሎዶፒን አዘዋል። ምናልባት ደግሞ ሌላ ነገር ሊያዙ ይችላሉ። ያንን ለማዘዝ ደግሞ የእቃው ስም መኖር አለበት። መጀመሪያ እቃ ውስጥ መመዝገብ አለበት። ከዛ በኋላ ያንን እቃ ማዘዝ ይቻላል። እንግዲህ የታዘዘ መጠን አለ፣ የተቀበልነው መጠን አለ። ዋጋው ይሄን ያህል ነው። ክፍያው ሙሉ ለሙሉ አልተከፈለም። መክፈል ከፈለጉ ይህንን ይነካሉ። እዚህ መጥተው 2950 ብር ይቀራል። ያንን መክፈል ከፈለጉ ይከፍላሉ። ኮንፊርም ፔይመንት ይባላል። ወይም ደግሞ ሌላ መጠን ከሆነ ለምሳሌ 500 ብር ከሆነ ኮንፊርም ፔይመንት ይባላል። ተከፍሏል ማለት ነው። እንደዚህ እየተደረገ ይሰራል። ይሄ ምንድነው? ተበዳሪዎች የወሰዱት ነው፣ ሳይከፍሉ የወሰዱት ነው። አቶ ሰማ አሰማ የሚባለው ሰው 665 ብር ወስደዋል። ስቴትመንታቸው ቢታይ 1265 ብር የሚያወጣ እቃ 600 ብር ከፍለዋል። 665 ብር ይቀርባቸዋል። ልክፈል ሲሉ ስንት ነው የሚከፍሉት? 100 ብር በካሽ ወይም በሞባይል መኒ እንበል። እንደዚህ ይደረጋል። አሁን 565 ብር ብቻ ነው የሚቀርባቸው ማለት ነው። ፔመንት ሂስትሪ 3 ነው። አንዴ መጀመሪያ 100 ብር ከፍለዋል፣ ከዛ 500 ብር ከፍለዋል፣ ከዛ ዛሬ ደግሞ 100 ብር ከፍለዋል እንደማለት ነው። ሲያልቅ ያልቃል። ይሄ ነው። ሪፖርቶችን ለማየት ይሄ ሰፕላየር ዴብት የሚባለውን ባሳየሁት። ይሄ እቃ የገዙበት ነው። አቶ ሰይድ ከአቅራቢው ለመድኃኒት አቅራቢ የሚከፈል 2400 ብር አለ። ልክፈል ሲሉ 2500 ብር ተከፍሏል። 2450 ብር ይቀራል። ልክፈል ሲሉ ሙሉ በሙሉም ሊሆን ይችላል፣ ወይም 500 ብር ልበለው እንዲታወቅ ነው፣ ለአሰራሩ እንዲታወቅ ነው። በካሽ ነው የሚከፍሉት እና ተደርጓል። አሁን 1900 ብቻ ነው የሚቀርባቸው። አቅራቢው ሲያቀርቡና እቃው ሲረከቡ ደግሞ ሙሉን ሊከፍሉት ይችሉ ይሆናል። እንግዲህ
እነዚህ ነገሮች አሉ። ለምሳሌ ዛሬ የተሸጠ 150 ብር ተሽጧል። በ135 ብር የተገዛ ነው። ትርፉ 15 ብር ነው። እንደዚህ እየተደረገ ይሄዳል። ሌላ ወጪ ካለ ኮስት ኦፍ ጉድስ ማለት ይሄ እቃዎቹ የተገዙበት ነው። ኦፕሬቲንግ ኤክስፔንስስ ለጊዜው ምንም የመዘገብነው ነገር የለም። ምናልባት ተመልሰን መስራት ምን ላሳየው ትችላለሁ። ይሄ እንግዲህ አሁን ኦልሬዲ ለደሞዝ ሳላሪ ለደገፋ 500 ብር ከፍለዋል። እንግዲህ ለምሳሌ ነው እነዚህ ነገሮች። ለኤሌክትሪሲቲ 100 ብር ከፍለዋል። ዛሬ ደግሞ ለውሃ ልክፈል ቢሉ ስንት ነው የሚከፍሉት? 200 ብር እንበል። ለምንድን ነው? ከዛ ይህንን ኤክስፔንስ ያስገባል። የሶስት ሆነ ማለት ነው። እንደዛ እያለ ይሄዳል። ሪፖርታችን ጋር ስንመለስ 1500 ብር ተሽጧል። 150 ብር ግሮስ ፕሮፊት አለ። ኔጋቲቭ የሆነው ለ800 ብር ለደሞዝ ለምናምን የከፈሉትን አስበው ነው። ለታክስ 187 ብር ከ50 ተሰብስቧል። ለቫት ማለት ነው። ይሄ ምንም እንዳወላዳ አድርገው ስለሚረዳ ጥሩ ነው። ትርፋቸው 10% ያተረፉ ነው እስካሁን ከሸጡት ነገር ላይ። ሴልስ ብሬክዳውን እስካሁን አምሎዶፒን 2 ሸጠዋል፣ ፓራስታሞል 1 ሸጠዋል፣ ኮልጌት 1 ሸጠዋል። ይሄንንም ይመዘግብሎታል። ጠቅላላ ንብረታቸው 13750 የሚሆን መደርደሪያ ላይ ተቀምጧል። ይሄ ገንዘብ ይዞ የተቀመጠ ማለት ነው። ቢሸጥ ኤክስፔክትድ ሬቪኒው አፖን ሴል 15000 ብር ያወጣል። ትርፉ የሚጠበቀው ትርፍ አልተሸጥም ሁሉም ይሄን ያህል ብር ይሆናል እና እንደዚህ ዘርዝሮ ያስቀምጥሎታል ማለት ነው። ሌላ ዳውንሎድ የሚደረግ ነገር አለ። ለምሳሌ ዳውንሎድ ኦዲት ሎግ፣ ይሄ ራስዎ ኮምፒውተር ላይ ነው የሚያደርግሎት። ይሄኛውም ደግሞ ጠቅላላ መረጃውን ራስዎ ኮምፒውተር ላይ ነው ዳውንሎድ የሚያደርግሎት ክሊክ ሲያደርጉት። እነዚህ አሁን ብዙም ስለሌለን ምንም ዳውንሎድ የምናሳየውት ነገር የለም። አሁን እስካሁን የተሸጠውን አናሊሲስ በቻርት በምናምን አስመዝግቦ እንደዚህ ያስቀምጥሎታል። ይሄ እንግዲህ እየተጠራቀመ ሲሄድ እያማረ የሚሄድ ነገር ነው። ተመላሽ እቃዎች ነበሩ ወይ ሲባል ምንም እስካሁን የተመለሰ እቃ የለም። ግን አንዳንዴ እቃ መመለስ ሊያስፈልግ ይችላል። ተሳስቼ ነው ይሄን አልፈለግኩም መልሱልኝ የሚባል ነገር ሊመጣ ስለሚችል የሚመለስ ከሆነ በሕጉ መሰረት ይመለስ ይሆናል። ሲመለስ ይመዘገባል ማለት ነው። እንግዲህ ይሄ የሚከፈል ቅድም ያሳየሁት ነው። ለመድኃኒት አቅራቢው ዕዳ አለ። ስለዚህ እሱን ያከታትልልዎታል። ቲሙንም ማኔጅ ያደርጋሉ። አሁን ለራሳቸው አሰይል ናቸው ሎጊን አድርገው እየሰሩ ያሉት። እሳቸው አድሚን ሮል ነው ያላቸው። ሌላ ሰው ደግሞ ቢጨምሩ ስታፍ ሮል ሊጨምሩና ሻጭ ብቻ ወይም አካውንታንት ወይ ሂሳብ ሹ እያደረጉ ይመድባሉ ስራቸው ውስጥ ማለት ነው። ሴኩሪቲ ማለት እስካሁን እንግዲህ አቶ ሰይድ እንደዚህ አልገው ሎግ አልገው ሰርተዋል በተለያየ ሰዓት፣ ያንን ያሳያል። ሌላ ምንድነው? 5 ዋና ዋና ደንብ የተሸጡ እቃዎች አሁን ብዙም ስላልተሸጠ ለነገሩ እነሱ ነው የሚቆጥረው። 2 አምሎዶፒን ተሽጧል፣ ፓራስታሞል ተሽጧል፣ ኮልጌት ተሽጧል፣ ሜትፎርሚን አልተሸጠም ይላል። ሜትፎርሚን እስካሁን አልተሸጠም። እንደዚህ አይነት ነገር ነው የሚያሳዩት። ስለዚህ ምንድነው የሚያስፈልገው? ዋናው ነገር ምንድነው? ተመዝግበው መለማመድ ይችላሉ። መመዝገብ እንግዲህ ማለት አካውንት መክፈት ማለት ነው። እዚሁ መተግበሪያው ላይ አካውንት መክፈትና መለማመድም ይችላሉ። እንዴት ነው የሚመዘገበው? መጀመሪያ ሲከፍቱት ሊንኩን እንደዚህ አይነት ፔጅ ላይ ያደርሶታል። ዌልካም ቱ ዮር ቢዝነስ ማኔጀር ምናምን የሚል ነገር ያመጣሉ። ሬጂስተር ይሉታል። ሬጂስተር ሲሉት እንዲህ አይነት ኢንፎርሜሽን ይጠየቃል። ይሄ ለራሱ የሚጠቅም ለንግዱ የሚጠቅሙ ኢንፎርሜሽኖች ናቸው። ትክክለኛውን መሙላቱ አስፈላጊ ነው። ባለ አንድ ሀሳስ እዚች ጋር ከረንሲ ዶላር ነው የምትለው እሷን ማስተካከል እና ኢቲቢ የኢትዮጵያ ብር ብሎ መጽሐፍ ያስፈልጋል። ኢትዮጵያ ውስጥ ለሚሰሩ ሰዎች ነው ምለው። ለምሳሌ አቶ ሰይድ ሲመዘገቡ ይሆንና ኢቲቢ አድርገዋታል። እነዚህን መረጃዎች አስገብተዋል።
ፓስወርድ እና ዩዘር ኔም እዚህ ጋር ይጽፋሉ። እንዳይረሱት ማስታወሻ መያዝ ያስፈልጋል። ምክንያቱም ከ2 ቀን ከ3 ቀን በኋላ እንዳይዘነጉትና እንደገና ደግሞ እምቢ እንዳይላቸው ማስታወሻ የጻፏትን ነገር መያዝ ነው። የጻፏትን ነገር ኮንፊርም ማርክ ምናምን ይላል። ኢሜይላቸው ትክክለኛ ኢሜይል መሆን አለበት። ስልካቸውም ትክክለኛ ስልክ መሆን አለበት። እሳቸውም ይጠቀሙበታል፣ ሌላም ሰው ይጠቀምበታል። ሻጭም ገዥም በንግድ ውስጥ ያሉ ሰዎች በሙሉ ያስፈልጋቸዋል። ከዛ ያቺ ከተመዘገቡ በኋላ በዛ በ2 ቀን ውስጥ መስራት እንዲችሉ ያስችሎታል መተግበሪያው። ከዛ ዩዘር ኔም እና ፓስወርዱን ተጠቅመው አንዷን እዚህ ያስገባሉ፣ ሎጊን ይላሉ። ከዛ እዚህ ጋር ይደርሳሉ እንደማለት ነው። ይሄው ነው እንግዲህ። ይሄ ያው ዕቃ ይገዛል፣ ይሸጣል። ለምን እንደሚጠቅምም እዚህ ብዙ ነገሮች ነው የሚጠቅመው። አሁን እስካሁን እንዳዩት ማለት ነው። ለብዙ ነገሮች ይጠቅማል። ለፋርማሲ ይጠቅማል፣ ለፍራፍሬ፣ ባህል ምግብ ቤት፣ ለህትመት ስራዎች፣ ለጥራጥሬ ምግብ ቤት መሸጫዎች። ዋናው ዕቃውን ብዛቱን፣ የመሸጫ ዋጋውን፣ የመግዣ ዋጋውን መመዝገብ ነው። ቫት እና እንትን ተጠቃሚ ከሆኑ ቁጥሩን መመዝገብ ነው። ተጠቃሚ ካልሆኑ ደግሞ ዝም ብሎ ባዶ መተው ነው። እነዚህ ናቸው እንግዲህ። በተቻለ መጠን ጥያቄ ካላችሁ አድራሻችንን ሰጥተናል። በሱ መሰረት ልታናግሩን ትችላላችሁ። እነዚህ ቦታዎች አሉ። እንግዲህ እናመሰግናለን። ጥያቄ ካለ ይቅረብልን። ደህና ዋሉ።